ሰላም ውድ ቤተሰቦቻችን እንኳን ደህና መጣችሁ እያለሁ ዛሬ በጣም አሪፍ የሆነ ፓወርፖይንት እንዴት እንደምታዘጋጁ ነው ማሳያችሁ። ስለዚህ ቀጥታ ወደ ትምህርቱ ከመሄዳችን በፊት ግን ስንት ሴክሽኖች ይዟል የሚለው እዚህ ጋር እንደምትመለከቱ ስንት ስላይድ ታያላችሁ? ወደ 11 ነው። 11 ስላይዶች ነው የምናየው። ስለዚህ 11ኛው ምስጋና እና እናንተም ላይክ እና ሰብስክራይብ አድርጋችሁ እኔ ማመስገኛችሁ የምንለያይበት ስላይድ ስለሆነ ኮንቴንቶቹ 10 ስላይዶች ናቸው። 10 ስላይዶች ናቸው ያሉት እዚህ ጋር። ስለዚህ የመጀመሪያው ስላይድ ሴክሽን 1 ላይ እዚህ ጋር እንደምትመለከቱት እንዴት ክሬት እናደርገዋለን፣ እንዴት ኤዲት እናደርጋለን፣ እንዴት እንጽፋለን፣ እንዴት እናዘጋጃለን የሚለውን ነው የምናየው ማለት ነው። ስለዚህ ለመጀመሪያ ፓወርፖይንታችንን እንዴት ነው የምንከፍተው ካላችሁ ይሄው እዚህ ጋር ስታርት በተማ እዚህ ጋር ትታያችኋለች አይደል? ይቺ ስታርት በተማ ጋር ትሄዱና እዚህ ጋር ምን ብላችሁ ትጽፋላችሁ? ፓወር ፖይንት ብላችሁ ልክ ፓወር ብለን መጻፍ ስንጀምር ይሄው መጣ። እዚህ ጋር ፓወር ፖይንት የሚለው መጣ ማለት ነው። ልክ እሷን ዳብል ክሊክ ታደርጓታላችሁ። ዳብል ክሊክ ስታደርጉት በዚህ መልክ ይከፈትላችኋል ማለት ነው። እዚህ ጋር እንደምትመለከቱት አሁን እንግዲህ ትመርጣላችሁ። ይሄ የተለያየ ዲዛይን ነው ማለት ነው። እዚህ ላይ ብላንክ ፕሬዘንቴሽን የሚል አለ። ይሄ የምትመለከቱት እዚህ ጋር ፌሴትስ የሚል ዲዛይን አለ። እዚህ ጋር እንደምትመለከቱት ኢንተግራል የሚል ዲዛይን ይታየኛል፣ እንትን ይታያችኋል። የሚለው ይሄ እዚህ ጋር አይኦን የሚል ዲዛይን አለ። እዚህ ጋር አይኦን ቦርድ ሩም የሚል ኦፊስ ቲም የሚል አለ። እዚህ ጋር ኦርጋኒክ የተለያዩ ዲዛይኖች ናቸው። እነዚህ ትመርጡና በደስ ባላችሁ ዲዛይን መስራት ትጀምራላችሁ ማለት ነው። አሁን ለኛ ግን ለዛሬ ይሄን ብላንክ ፕሬዘንቴሽን የሚለውን ልምረጥ። ይሄው መረጥኩት ማለት ነው። ስለዚህ እዚህ ብላንክ ፕሬዘንቴሽን ላይ ምን አለ ማለት ነው። እዚህ ጋር ታይትል ነበረ፣ እዚህ ጋር ደግሞ ሳብታይትል አለ ማለት ነው። ስለዚህ እዚህ ጋር ይሄኛው ትልቁ ስላይድ የምንሰራበት ስላይድ ነው። ይቺ ትንሿ ደግሞ እዚህ ጋር የምትመጣው ደግሞ ምንድነው የምትባለው? ታምፕኔል ትባላለች ማለት ነው። ሌላም ለምሳሌ ልንጨምርባት እንችላለን። ይሄ እዚህ ጋር ኒው ስላይድ እያልን እዚህ ጋር ኒው ስላይድ ሌላ ተጨማሪ መጨመር እችላለሁ በተለያየ መንገድ። እዚህ ጋር እንደምትመለከቱት ይሄው ታይትል ኤንድ ኮንቴንት የሚል አለ። ይሄ እዚህ ጋር ታይትል፣ እዚህ ጋር ኮንቴንት። በሌላ መንገድ ነው የምጨምር፣ ሌላ አይነት ነው የምፈልግ ካላችሁ ደግሞ ይቺ ነው እዚሁ ፎርም ላይ ገብታችሁ ኒው ስላይድ የምትለዋን እየነካችሁ ይሄው እዚህ ጋር ይሄኛውን ነው የምፈልግ ካላችሁ አያችሁት። እዚህ ጋር ኮምፔር ለማድረግ የሆነ ኤክስ እና ዋይ የተባሉ ነገሮችን ለማወዳደር ሁለት ነገር እዚህ ጋር ጽፌ ለምሳሌ የተወሰኑ ነገሮችን እዚህ ጋር ደግሞ የሆነ ነገር ጽፌ ሁለቱን ማወዳደር ብፈልግ በዚህ መልክ ይሄኛውን ፎርማት ይሄኛውን ላይአውት እጠቀማለሁ ማለት ነው። ሌላም አይነት ለምሳሌ እዚህ ጋር ምን ይላል? ታይትል ኦንሊ የሚል አለ። ብላንክ ብቻውን ነው በቃ ይሄንን መጠቀም የምፈልገው ካላችሁ ደግሞ እንደዚህ ባዶ ሆኖ ይመጣላችኋል። ስለዚህ ይሄን ፎርማት ወይም ይሄን ላይአውት የምታገኙት ሆም ላይ ገብታችሁ እዚህ ጋር ኒው ስላይድ ላይ እየገባችሁ ነው ማለት ነው የምትሰሩት ማለት ነው። ይሄን ይመስላል ማለት ነው ስትጀምሩ ያለው ነገር ማለት ነው። ከዛ እነዚህ ነገሮች ደግሞ እዚህ ጋር አሉ። ፋይል፣ ሆም፣ ኢንሰርት፣ ዲዛይን፣ ትራንዚሽን፣ አኒሜሽን፣ ስላይድ ሾው፣ ሪቪው፣ ቪው የሚሉት እነዚህን የምንላቸዋለን ታብ ነው የምንላቸው። እነዚህን ታብ እንላቸዋለን። ከዛ ለምሳሌ ኢንሰርትን ደግሞ ስነካ ሌላ ይመጣል አይደል? ሌላ ይመጣል። ስላይድ፣ ቴብልስ፣ ኢሜጅስ፣ ኢሉስትሬሽን፣ አፕስ፣ ሊንክስ፣ ኮሜንትስ፣ ቴክስትስ፣ ሲምቦል፣ ሚዲያ የሚሉት ይመጣሉ። ምንላቸዋለን? እነዚህ ግሩፕስ ነው የምንላቸው። እነዚህን ግሩፕስ እንላቸዋለን። ይሄን ኤሪያውን ደግሞ አጠቃላይ ይሄ እዚህ ጋር ያለውን ደግሞ ራይበን እንለዋለን ማለት ነው። ስለዚህ ልክ ቅድም ያሳየኋችሁ ስላይድ ላይ እዚህ ጋር ልግባና አሁን ምን አየን ማለት ነው። እንዴት እንደምንከፍት አይተናል። እንዴት ዲዛይን እንደምንመርጥ አይተናል። በእኛ ብላንክ የሆነውን መርጠን ነው ያየነው። ከዛ ደግሞ ኒው ስላይድ እንዴት እንደምናስገባ አይተናል ማለት ነው። ቡሌት እና ነምበሪንግ እዚህ ጋር ላሳያችሁ። ቡሌት
እንዴት ለምሳሌ አሁን እዚህ ሴክሽን 1 እዚህ ጋር ጻፍኩት አይደል? ሴክሽን ታይትል ሁለተኛው ደግሞ ሌሎቹን ሳብታይትሎቹ ደግሞ እነዚህን እዚህ ጋር ጻፍኳቸው። ከዛ ምን ተጠቅሜያለሁ? እዚህ ጋር ቁጥር ተጠቅሜያለሁ አይደል? እዚህ ጋር 1 2 3 የሚል ቁጥር ተጠቅሜያለሁ። ከዛ ደግሞ እዚህ ጋር ምን ተጠቀምኩ? ቡሌቶችን ተጠቀምኩ። እዚህ ጋር እንደምትመለከቱት ደግሞ እነዚህን ቡሌቶችን ተጠቅሜያለሁ። እዚህ ጋር ይሄን ለመለየት ወደ ውስጥ ገባ ብሎ ማለት ነው። እነሱን ለመጠቀም የት ነው የምትሄዱ? ልክ ይህን ሴሌክት ላድርገውና ይሄው እዚህ ጋር ቡሌት ለምሳሌ በዚህኛው ላድርገው። ይሄው ሲቀይረው ያያችሁ ነው። ራይት በሚለው ላድርገው። ይሄው ይቀይረዋል። ይሄው እዚህ ጋር በምፈልገው አይ በቁጥር ነው ካላችሁ ደግሞ እዚህ ጋር ትሄዳላችሁ። ይሄው እዚህ ጋር ይሄ ቡሌት ነው። ይሄ እዚህ ጋር ደግሞ ቁጥር ይሄው በሮማን ነምበር ላድርገው። ይሄው በኤቢሲ በዚህ በ1 2 3 እንደዚህ እየመረጣችሁ በዚህ መልክ ቁጥሮችን ትቀያየራላችሁ ማለት ነው። ሌላኛው ደግሞ ይሄ ገባ ብሎ ነው የተጻፈው። እነዚህ አሁን ገባ ብለው ነው አይደል? እንዴት ገባ አደረኳቸው? ይሄው እዚህ ጋር ይቺን ተመልክቷት፣ ይቺን ቀስቷል። ይሄ አሁን ወጣ አደረገው። ይሄው ይወጣል። ገባ በዚህኛው ገባ አደረገዋለሁ። በጣም አሪፍ ነገር ነው። ይሄ ነገር በደንብ ይጠቅማችኋል። ፓወርፖይንት ፕሬዘንቴሽን ስትሰሩ በጣም ይጠቅማችሁ ነው። በደንብ ተከታተሉት ማለት ነው። ስለዚህ በዚህ መልክ ገባ ወጣ እያደረጋችሁ መስራት ትችላላችሁ። አይ እኔ ምንም ነገር አልፈልግም ቡሌት ካላችሁ ደግሞ ሴሌክት አድርጋችሁ ምን ትሉታላችሁ? ይሄው ይሄን ነክታችሁ ነን ልክ ይሄው ምንም ነገር የለውም። አይ ሴሌክት አድርጌ የቅድም ነው የምጠቀመው ካልኩ ደግሞ ይሄው ቁጥር ነምበሪንግ አደርገዋለሁ። እዚህ ጋር ነምበሪንግን እመርጥለታለሁ ማለት ነው። በዚህ መልክ ያደርገዋል። አይ ይሄኛውን በቡሌት አድርገው በቡሌት ነው ይሄኛውን የምፈልገው በቡሌት ነው ካረኩት ይሄን ቡሌት እመርጥለታለሁ። እነዚህ ውስጥ ያሉት በቡሌት ይሁኑልኝ ካረኩ ይሄው ቡሌትን ክሊክ ማድረግ ነው። ሄጅ ቡሌት አሁን የሚችንም በቡሌት ነው እንድትሆን የምፈልገው ካልኩኝ ይችን ሄጄ ምን ማድረግ ነው? ክሊክ አደርጋታለሁ ማለት ነው። በዚህ መልክ ቡሌቲንግ ኤንድ ነምበሪንግ ጽሁፋችን ላይ አስገባን ማለት ነው። ቀጣይ ምንድነው? ቀጣይ ፓወርፖይንት ሌአውት ቅድም ይሄን አይተናል። ይሄኛው ቢገር ቨርዥኑ ስላይድ ብለናል። እነዚህ እዚህ ጋር ያሉት ደግሞ ታምፕሌል እንላቸዋለን ብለናል። ዲያሎግ ላውንቸር ማለት ይሄው እዚህ ጋር ያሉት እዚህ ጋር እቺ ቀስቷ ያለችበት ምን ትባላለች? ዲያሎግ ላውንቸር እንላታለን። ምንድነው ጥቅሟ? ልክ እዚህ ጋር እቺ ነካ በናረጋታው ይሄው በዚህ መልክ ፔስት ኦል ክሊር ኦል የሚል ይመጣል ማለት ነው። ካልፈለግን ይችን ክሎዝ እናደርጋለን። እዚች ጋር ብንመጣ ፎንት ነው አይደል? የፎንት ይመጣል። የፎንት ዲያሎግ ይመጣልና እዚህ ጋር እንደምትመለከቱት አንዳንድ ነገሮችን ማስተካከል ይቻላል። ለምሳሌ ጋር ምን አለ? ሳይዙ አለ፣ ፎንት ስታይል አለ። እንደዚህ የመሳሰሉ ነገሮች ይመጣሉ ማለት ነው። ልክ እነዚህ ክሊክ ስታደርጉ የሚመጡ ነገሮች ናቸው ማለት ነው። ከዛ እዚህ ጋር ደግሞ ምን አለ? how to save or save as የሚል ነገር እዚህ ጋር ትመለከታላችሁ። ስለዚህ ይሄንን ለመስራት እየሰራው ያለሁትን ነገር ሴቭ ማድረግ ፈልጋለሁ። ይሄ አውቶማቲካሊ ያደርግልኛል፣ ሴቭ ያደርግልኛል ማለት ነው። ሴቭ አስ ማድረግ ይችላል። ይሄ ፋይል ነካና ይሄ እዚህ ጋር እስከሄጄ ሴቭ አስ ቀጥታ እዚህ ጋር ሄድና ሴቭ አስ ስላለው ከዛ የት ነው ሴቭ ማድረግ የምፈልገው ቦታ ኮምፒውተር እዚህ ጋር አለ። ከዛ ብሮዝ አድርጌ ይኸው እዚህ ጋር ስማርት ፓወርፖይንት ምናምን ብሮዝ ጋር አለ። እዚህ ጋር ሴቭ አድርገው አለው ሴቭ ያደርግልኛል ማለት ነው። ሴቭ አድርጎታል ማለት ነው። ከዛ ክሎዝ በተን ይችነች እዚህ ጋር ክሎዝ በተን ይችነች እዚህ ጋር ሚኒማይዝ ማድረግ ትችላላችሁ። ሌላኛው ይሄው እዚህ ጋር ደግሞ ዙም ኢን ኤንድ ዙም አውት እንላለን። ኤንድ ስላይድ ሾው አለ። ሪዲንግ ቪው፣ ስላይድ ሶርተር፣ ኖርማል አለ። ኮሜንትስ ኤንድ ኖትስ አት ዘ ቢሎ ኮርነር የሚል ነገር አለ። እነሱን ያቸው ይኸው እዚህ ጋር ዙም ኢን ዙም አውት
ለምሳሌ እዚህ ጋር 74 ነው የሚያሳየን። ልክ እቺ ፕላሷን ብንጫናት ጨምራለሁ ዙም ያደርገዋል። እቺ ማይነሷን ደግሞ ጫን ብንላት ደግሞ ይሄ ማይነስ ፕላስ እያደረገው ይሄዳል ማለት ነው። ስለዚህ በዚህ መልክ ዙሚን ሊማውጣ አድርገናል። ሌላኛው እዚህ ጋር ስላይድ ሾው ደግሞ ይቺ ስላይድ ሾው ልክ ይሄንን ብነካው ስላይድ ሾው አደረገው ማለት ነው። ልክ ይሄኛው እንደዚህ ነው። ራይት ክሊክ አድርጉና ማውዛችሁን ኢን ሾው ስትሉት ወደ መጀመሪያ ይመለሳችኋል ማለት ነው። ከዛ ምን አለ እዚህ ጋር ሪዲንግ ቪው ይቺ ሪዲንግ ቪው ነች። ሪዲንግ ቪው ክሊክ ባደርገው ምን ያሳየኛል? ያው በዚህ መልክ ሪዲንግ ቪው ያመጣልኛል ማለት ነው። ይሄ ክሊክ ባደርግ ደግሞ ወደ ኖርማል ወደ ነበረው ይመለሰኛል። ይሄ ስላይድ ሾርተር ሉክ ክሊክ አድርጉት። አያችሁት? 1 2 3 4 5 6 ስላይዶቹን እንዳለ በዚህ ሶርት አድርጎ አመጣልኝ ማለት ነው። ባልፈልግ አሁን ይሄኛው ሁለት ወደዚህ ወደ አንድ ቦታ ነው መቅደም ያለበት ብል አሁን እዚህ ጋር ያው ሶርት አደርጋታለሁ ማለት ነው። ግን ሴክሽን 2 ነው ይሄ። አይ እንደዚህ አልፈልግም። ዋን ራሱ ቦታው ላይ ይመለስልኝ ቃል ያው ክሊክ አድርጌ ድራግ አድርግና ወደ ቦታው እመልሳለሁ ማለት ነው። ይሄ ስላይድ ሶርተር ይባላል። ይሄኛው ደግሞ ኖርማል ወደ መጀመሪያው ተመለስ አልኩት ጀስት መለሰልኝ ማለት ነው። ስለዚህ ይሄ ኖርማል ኮሜንትስ ኖትስ ይሄው እዚህ ጋር ኮሜንት እዚህ ጋር ክሊክ አድርጋችሁ ምን ማድረግ ትችላላችሁ? ይሄው እዚህ ጋር ኒው ኮሜንት ትሉና ኮሜንታችሁን እዚህ ጋር መጻፍ ትችላላችሁ ማለት ነው። ኒው ኮሜንት ብሎ አሁን ልክ እዚህ ላይ ኮሜንት መጻፍ እችላለሁ። ሌላኛው ኖት መጻፍ ትችላላችሁ። ልክ ኖት ክሊክ ሳደርግ ይሄው የኖት ቦታ መጣልኝ። እዚህ ጋር ኖት መጻፍ እችላለሁ ማለት ነው። ስለዚህ በጣም ብዙ አፕሊኬሽኖችን እያሳየኋችሁ ነው። ላይክ እያደረጋችሁ ቪዲዮ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ እንቀጥላለን ማለት ነው። ሌላኛው እዚህ ጋር ሴቪንግ ፓወርፖይንት ቅድም አሳይቻችኋለሁ። ይሄው ቀጥታ የሰራ ነው ሴቭ አውቶማቲካሊ ሴቭ እያደረገው ይሄዳል። አሁን ሴክሽን 1ን እንግዲህ በዚህ መልክ አጠናቀናል። ስለዚህ ዋና ነገሮች ምን ያየ ነው ማለት ነው። በሴክሽን 1 እንዴት ብላንክ ፓወርፖይንት እንደሚከፈት ከከፈትን በኋላ ደግሞ የምንፈልገውን ዲዛይን መምረጥ እንደምንችል ቡሌት እና ነምበሪንግ እንዴት መጠቀም እንዳለብን ይሄ ቢገር ስላይድ እና ይቺ ታምፕሌን እንደሚባል እነዚህ ታብ እንደሚባሉ እዚህ ጋር ያሉት ፋይል ሆም ኢንሰርት ዲዛይን ትራንዚሽን አኒሜሽን እነዚህ እዚህ ጋር ያሉት ታብ እንደሚባሉ ከታች ያሉት ደግሞ እነዚህ ግሩፕ እንደሚባሉ እነዚህ በማን ውስጥ ለምሳሌ እዚህ ጋር በማን ሆም ላይ ካለ በሆም ውስጥ ያሉ ግሩፖች ናቸው። እዚህ ጋር እነ ፎንት እነ ፓራግራፍ እነ ድሮይንግ ኢንሰርትን ስነካ ደግሞ የሚመጡት ደግሞ በኢንሰርት ታብ ውስጥ ያሉ ግሩፖች ዲዛይንን ስነካ ይሄ ዲዛይን ነው የሚመጣ። እዚህ ላይ ስንት ግሩፕ ታያላችሁ? 1 2 3 ግሩፖች ይመጣሉ። ከዛ ትራንዚሽንንም ብነካ እንደዛ ይሄ ትራንዚሽን እና ታይሚንግ የሚባሉ ግሩፖች ፕሪቪው የሚባለው ግሩፕ እንደሚመጣ አይተናል። አጠቃላይ ይሄ እዚህ ጋር የሚመጣው ኤሪያው ደግሞ ራይበን እንደሚባል ሌላው እቺ ዲያሎግ ላውንቸር እንደሚባሉ እነዚህ ቀስት ያሉበት ዲያሎግ ላውንቸር እንደሚባሉ ክሎዝ በተን ዙም ኢን ዙም አውት እዚህ ጋር ያሉትን በሙሉ ፋንክሽኖችን ከዛ መጨረሻ የሰራነውን እንዴት ሴቭ እንደምናደርግ በሴክሽን 1 አይተናል ማለት ነው። ቤተሰቦቻችን ወደ ሴክሽን 2 እንሄዳለን ማለት ነው። ይሄው ሴክሽን 2 ላይ የምናያቸው ነገሮች የመጀመሪያው ደግሞ ኦፕኒንግ ኤንድ ኤዲቲንግ ነው የምናየው። አሁን ይሄ ኦፕኒንግ ኤንድ ኤዲቲንግ ማለት ከዚህ በፊት የሰራነው ስላይድ ቢኖረን ለምሳሌ ሰርተን አስቀምጠነው አሁን ኤዲት ማድረግ ብንፈልግ እንዴት ነው ኤዲት የምናደርገው? እንዴት ኦፕን አድርገን ኤዲት እናደርጋለን የሚለውን ነው ለማሳየት እዚህ ጋር የተፈለገው። ቀጥታ የት ላይ ነው የምትሄዱት? ፋይል ላይ ነው የምትሄዱት። እዚህ ጋር ፋይል ላይ ከዛ ኦፕን ይላል። እዚህ ጋር ኦፕን ታደርጋላችሁ። ከዛ
እኔ አሁን ያለኝ ይሄ ስማርት ፓወርፖይንት የሚለው ነው። አይ ሌላ እፈልጋለሁ የምትሉ ከሆነ ኮምፒውተራችሁ ላይ ትሄዱና ኮምፒውተር ላይ ሄዳችሁ ብሮዝ ታደርጋላችሁ። ብሮዝ አድርጋችሁ ከዛ ሌላ ዲስክቶፕ ላይም ካላችሁ ሌላ ፈለግ አድርጋችሁ ለምሳሌ እዚህ ጋር ካለኝ ይሄው ብዙ ፓወርፖይንቶች አሉ። እዚህ ጋር ለምሳሌ ክሊክ ባረግ ይሄ ምናምን አለ። ከዚህ ላይ እንመርጥና ማስገባት እንችላለን ማለት ነው። ግን እኔ ለምሳሌ ይሄንን ነው ስማርት ፓወርፖይንት የሚለውን ነው ማስገባት የምፈልገው ብለው ይሄው ክሊክ አድርጌ ኦፕን ብለው አያችሁት፣ ቀጥታ ይከፍትልኛል። ሰው ይሄን ኤዲት ማድረግ እችላለሁ። እኔ ራሱን ያመጣሁት ራሱን ስለሆነ ነው። ሌላ ቢኖርኝ አመጣና ከዛ ኤዲት አደርገዋለሁ ማለት ነው። ከዛ ደግሞ ቪው ማድረግ እንችላለን። ቪው ማድረግ እንችላለን ማለት ነው። እና ቪው አድርገን ማየት እንችላለን። ቪው ይሄን ክሊክ እናደርጋለን። ቪው ታብን ሎክ እዚህ ጋር ለምሳሌ አውትላይን ቪው ብለው ሎክ እንዴት ቪው እንደሚያሳየኝ አያችሁ። ይሄው ከሴክሽን 1 ጀምሮ ሴክሽን 2 ሴክሽን 3 ሴክሽኖቹን በሙሉ ቪው አደረገልኝ ማለት ነው። ስለዚህ ስላይድ ሶርተርን ቅድም ያየነው ስላይድ ሶርተርን በዚህ መልክ ሶርት አድርጎ ቅድም አይተነዋል። ይሄንን ሶርት አድርጎ ያሳየኛል ማለት ነው። ኖት ፔጅስ፣ ሪዲንግ ቪው፣ ስላይድ ማስተር፣ ሃንድ አውት፣ ኖትስ ይሄ ቪው ላይ ያሉ እንትኖች ናቸው፣ ጠቃሚ ነገሮች ናቸው። ወደ ኖርማሉ ተመለስ ስለው ኖርማሉ ጋር ይመልሰኛል። ስለዚህ ቪው የቪውን ጠቀሜታ ነው ያየነው እዚህ ጋር ማለት ነው። ኦኬ እዚህ ጋር ሁለተኛው how to insert new slide between two slides። እዚህ ጋር ምን አለኝ? ሁለተኛው እና ሶስተኛው between number 2 and number 3 መካከል ስላይድ ላስገባ ክሊክ አደረኩት። ይሄ መስመር አያችሁት? ቀዩ መጣ ማለት ነው ክሊክ ሳደርግ። ስለዚህ እዚህ ላይ ራይት ክሊክ አደረግና ይሄው ኒው ስላይድ መጣ። ያው ክሊክ አደርጋለሁ። በዚህ መልክ ስላይድ አስገባው ማለት ነው። አይ ይሄ ፎንት አይደለም የምፈልገው ካላችሁ ራይት ክሊክ አድርጋችሁ ይሄው ላይአውት ሉክ እዚህ ጋር ላይአውት ይሄው ይሄን ነው የምፈልገው። ሁለት ነገሮችን ማወዳደር ፈልጌ ነው። እዚህ ጋር ታይትል ጽፍና ከዛ እዚህ ጋር የሆነ ነገር አድርጌ ሁለት ነገር ሚስተር ኤክስ ሚስተር ዋይ እዚህ ጋር ጽፋለሁ። ከዛ ስለ ኤክስ እና ስለ ኤክስ እዚህ ጽፋለሁ፣ ስለ ዋይ እዚህ ጋር ጽፋለሁ። ማወዳደር እችላለሁ። we can compare two things። ስለዚህ አልፈልግም በቃ ይቅርብኝ ካላችሁ ደግሞ ራይት ክሊክ አድርጋችሁ ዲሌት ያደርጋላችሁ ማለት ነው። ይሄ ነው። ሌላኛው ፖይንት እዚህ ጋር ዱፕሊኬት። እንዴት ዱፕሊኬት ማድረግ እችላለሁ? ስላይድን ዱፕሊኬት ማድረግ እችላለሁ። አሁን ይሄ ነምበር 2 ነው አይደል? ነምበር 2 ላይ ራይት ክሊክ አድርጌ ይሄው እዚህ ጋር ዱፕሊኬት ይላል። ራሱን ይደግመዋል። ስለዚህ ይሄንን ኤዲት ማድረግ ትችላላችሁ ማለት ነው። ኤዲት ማድረግ ይቻላል ይሄን ማለት ነው። ካልፈለኩ ዲሊት አደርገዋለሁ። ሌላኛው ሳይዝ ስላይድ ሳይዛችንን ምን ማድረግ እንችላለን? መቀያየር እንችላለን። የስላይድ ሳይዙን መቀያየር ይቻላል። እሱን ሳይዝ የት ነው የማገኘው ካላችሁ ልክ ዲዛይን ላይ ትገቡና ይሄው ስላይድ ሳይዝ አሁን እዚህ ጋር ስታንዳርዱ 4:3 ነው ማለት ነው። ዋይድ ስክሪን ከሆነ ደግሞ 16:9 16:9 ሌሎችም ከስተም የሆኑ ነገሮችን ያው እዚህ ጋር እንደምትመለከቱ ላንድስኬፕ ላይ ነው አሁን ያለው። ፖርትሬት ማድረግ ይችላለሁ። ካልፈለኩ ላንድስኬፕ ላይ አደርገዋለሁ። እዚህ ጋርም ወደዚህ የተለያዩ ሳይዞችን እዚህ ጋር እንመለከታለን ማለት ነው። ስለዚህ ካልፈለግን ምን ብለን እንወጣለን? ክሎዝ ብለን እንወጣለን ማለት ነው። ስለዚህ በሴክሽን 2 ያየነው እንዴት የነበረ ኤግዚስቲንግ ስላይድ ማለት የሰራነው ስላይድን እንደገና አምጥተን እንደገና ኦፕን አድርገን እንዴት ኤዲት እንደምናደርገው አይተናል ማለት ነው። እዚህ በዚህኛው ሴክሽን ሌላኛው ቪው ማድረግ እንደምንችል ቪው አድርገን ማየት እንደምንችል የሰራነውን ፓወርፖይንት አይተናል። በሁለተኛ ደረጃ ደግሞ በሁለት ስላይዶች መካከል
የሆነ ስላይድ ማስገባት ብንፈልግ ክሊክ አድርገን እዚህ ጋር ራይት ክሊክ አድርገን ስላይድ ማስገባት እንደምንችል አይተናል። ዱፕሊኬት ለማድረግ እንደምንችል እዚህ ለምሳሌ ራይት ክሊክ አድርገን ዱፕሊኬት ማድረግ እንደምንችል አይተናል። አራተኛ ላይ ሃይድ እና አንሃይድ ይችን እንያለን። ለምሳሌ ሃይድ ለማድረግ ይሄንን ነምበር 2 ሃይድ ላረግ ፈልግ ራይት ክሊክ አድርጌ ይሄው እቺ ሃይድ ምትል ትታያችኋለች። ሃይድ አረኳት። ሉክ ቁጥሯን ምን አረጋት? ይሄው ኤክስ አረጋት ማለት ነው። ስለዚህ እቺን አሁን ስላይድ ሾው ባረገው አይመጣም። የሚመጣ ከአንድ ጀምሮ ነው ማለት ነው። ለምሳሌ እዚህ ጋር አንድ ላይ ላድርግና ስላይድ ሾው ላድርገው እስኪ። ዋን አለ አይደል? አሁን 2 ነው መምጣት የነበረበት ግን ሃይድ ስላደረኩት አይመጣም። 3 ነው የሚመጣው። ይሄው ሉክ 3 መጣ ማለት ነው። 3 መጣ ማለት ነው። ስለዚህ መልሼ እንዲታይ ደግሞ ከፈለኩ ደግሜ ሃይድ ስለው ይከፍትልኛል። ይሄው አሁን እናደርገው ማለት ነው። አንሃይድ አድርጎታል። እንየው ለምሳሌ ስላይድ ሾው ላይ ላድርግና ዋን አለ አሁን 2 ይመጣል። ይሄው 3 መጣ። ይሄው ስለዚህ ተስተካክሏል ማለት ነው። ራይት ክሊክ አድርጌ ኢንድ ሾው ስለው ወደ መጀመሪያው ወደ ኖርማሉ ይወስደኛል ማለት ነው። የላይክ ምልክቷን ነካ ያደረጋችሁ ይህን ቻናል እንግዲህ መደገፍ ትችላላችሁ ማለት ነው። እንግዲህ ምንም ክፍያ አያስከፍላችሁም ላይክ ማድረግ አይደል? ላይክ አድርጓት። እሺ ወደ ሴክሽን 3 እንሂድ። ወደ ሴክሽን 3 ላይ የምናየው ሃው ቱ ፎርማት እንዴት ማድረግ እንችላለን የሚለውን እናያለን። ስለዚህ ፎርማት ስናደርግ ለምሳሌ ይህንን እንትን እንደምትመለከቱት ምን አለው ማለት ነው። ይሄ ትልቁ ይሄው ይሄን ነካ ስናደርገው ይሄን እንትን ይመጣል አይደል? ይሄን አድጀስት ማድረግ እንችላለን። ወደዚህ ጠጋ ማድረግ እችላለሁ፣ ወደዚህ ሳፕ ማድረግ እችላለሁ፣ ይሄኛው ወደዚህ ማንቀሳቀስ እችላለሁ። ይሄ ፎርማቲንግ ሃው ቱ አድጀስት ፎርማት ቴክስት። ሌላኛው ደግሞ ወደ ኖርማሉ ይመለስ አንዱ ልበለውና ሌላኛው ይሄንን ልክ ሴሌክት አድርጌ ምን ማድረግ እችላለሁ? ልክ ሆም ላይ ይገባና ይሄው በዚህ ሴንተር ማድረግ እችላለሁ። ወደ እዚህ ተመለስ፣ ወደ ግራ ወደ ሌፍት ሳይድ ማድረግ እችላለሁ። ከለሩን መቀያየር እችላለሁ። እዚህ ጋር ፎንት ሳይዙ ፎንቱ አሁን ኒው ታይምስ ሮማን ላይ ነው አይደለም? ሳይዙስ 16 ላይ ነው ያለው። ስለዚህ ይሄን የመቀያየር ስራ ከለር ለምሳሌ የጽሁፉ ከለር ቀይ ነው እዚህ ጋር እንደምትመለከቱ። እዚህ ላይ ሌላ መቀያየር ትችላላችሁ። እዚህ ጋር መምረጥ ይቻላል ማለት ነው። ስለዚህ ኖርማሊ ብላክ እናደርገዋለን። ሌላኛው ኮፒ ኤንድ ፔስት ኪቦርድ በመጠቀም ኮፒ ለማድረግ ኮንትሮል ተጭናችሁ ሲን ብትጫኑ ኮፒ ያደርገዋል። ከት ለማድረግ ደግሞ በአጭሩ ኮንትሮሉን ተጭናችሁ ኤክስን ብትነኩ ከት ያደርግላችኋል። ኮንትሮሉን ተጭናችሁ ቪን ብትጫኑ ደግሞ ፔስት ያደርግላችኋል። ኮንትሮሉን ተጭናችሁ ዜድን ብትጫኑ ደግሞ አንዱ ያደርግላችኋል ማለት ነው። ስለዚህ ይሄ ኮፒ ፔስት ማድረግ ትችላላችሁ። ወይ ደግሞ ይሄው ድራግ ታደርጉና ራይት ክሊክ አድርጋችሁ ኮፒ ኦፕሽንም ይመጣል ማለት ነው። ያው ቅድም ሃው ቱ አድጀስት ፓራግራፉ እንዴት አድጀስት ታደርጋላችሁ? ሌፍት ይሄው አድጀስትመንቶች እነዚህ ናቸው። ሌፍት፣ ሴንተር፣ ራይት፣ ጀስቲፋይ የሚሉ ነገሮች አሉ። ፓራግራፍ ትጽፉና በእነዚህ ማስተካከል ትችላላችሁ። ለምሳሌ ይህንን ቅድም እንዳሳየኋችሁ በዚህ ታደርጉት አድጀስት ይደረጋል ማለት ነው። ሌላኛው ይሄ እዚህ ጋር አፐር ኬዝ ኤንድ ሎወር ኬዝ ነው። አፐር ኬዝ እና ሎወር ኬዝን ለማየት እዚህ ጋር እንደምትመለከቱት እዚች ጋር አፐር ኬዝ እና ሎወር ኬዝ ይሄው ሎወር ኬዝ ብለው ሁሉንም ስሞል ሌተር ያደርጋቸዋል። አይ የመጀመሪያውንና የወርዶችን እንትን አድርጋቸው ቢባል ደግሞ ያው እያንዳንዱን ወርድ ካፒታል ያደርገዋል የመጀመሪያውን ማለት ነው። በዚህ መልክ ማስተካከል ይቻላል። ሌላኛው አውቶ ኮሬክት ነው። አውቶ ኮሬክት ማለት ቀጥታ ስንሰሳት ራሱ እንትን ያደርገዋል
ራሱ ሚስ ስፔል ስናደርግ ራሱ ምን ያደርጋል ማለት ነው? ራሱ ያስተካክላል ማለት ነው። አውቶ ኮሬክት አለው ፓወርፖይንት። ለምሳሌ አሁን ይህን አጥፈውና ይህንን አጥፍተን ምን እናድርገው? እንጻፍ ውስጥ ኢትዮ ቤታችን የሚለውን የዚህ ቻናል ስም ነው። ለምሳሌ ኢትዮ ቤታችን ቲዩብ እንደዚህ ነው። አያችሁ ራሱ ሲያስተካክለው። ይሄን እንዴት ነው ያደረግነው? ልክ ምን ላይ ገብተን ነው የምናስተካክለው ማለት ነው። አውቶ ኮሬክት ፋይል ላይ እንገባና ኦፕሽን ከዛ እዚህ ጋር ፕሩፊንግ እንለዋለን። ከዛ አውቶ ኮሬክት ኦፕሽን ክሊክ አድርገን ልክ እዚህ ጋር እንጽፍለታለን ማለት ነው። ቅድም እንደነገርኳችሁ ለምሳሌ ኢትዮ ቤታችን ቲዩብ አልኩት አይደል? አያችሁ በዚህ መልክ ኮሬክት አድርገው አልኩት። ኢትዮ ቤታችን ይሄ ስህተቱ ነው፣ ይሄ ደግሞ ትክክለኛ ነው። በዚህ አስተካክለህ ጻፈው ብዬ ምን አደረኩት? አድ አድርገው ብዬ ኦኬ አልኩት። ከዛ ካንሰል ብዬ እወጣለሁ ማለት ነው። ሌላም ቃል ካለ በዛ መልክ ታስተካክሉትና ስትሳሳቱ ራሱ አውቶማቲካሊ እያስተካከለ ይሄዳል ማለት ነው። ሌላ ኤግዛምፕል እንዲህ ካላችሁ አውቶ ኮሬክት የሚለውን እንየው። ለምሳሌ ይህንን ለምሳሌ እዚህ ጋር አውቶ ኮሬክት ብለን እንጻፍ። አውቶ ኮሬክት ለምሳሌ ምን ተሳሳትኩ? ዳብላር ነው አይደል? ዳብላር ነው ራሱ ያስተካክላል ብያለሁ። ይሄው በራሱ ያስተካክላል። አውቶማቲካሊ ምን ያደርጋል ማለት ነው? ራሱ ያስተካክላል። አውቶ ኮሬክት የሚባል የራሱ ሲስተም አለው። ሚስ እንድታደርጉ ራሳችሁን ጽፋችሁ ቅድም ባሳያችሁ ማስተካከል ትችላላችሁ ማለት ነው። ሌላኛው ደግሞ ቡሌቲንግ ኤንድ ነምበሪንግ እናያለን። ቡሌቲንግ ይሄ አሁን ይህን ጽሁፍ ታውታላችሁ። ምን አለው? 1 2 3 ነምበሪንግ አለው ማለት ነው። እዚህ ጋር ደግሞ ቡሌቶች ተጠቅሜያለሁ። ስለዚህ ልክ ይህንን ሴሌክት እናድርገውና ይሄ ቡሌት ነው እዚህ ጋር ትመጣላችሁ። ይህን ክሊክ ስታደርጉ የተለያዩ ቡሌቶች አሉ። ይሄ በዚህኛው ነው የምፈልግ ካልኩ ይኸው ቀየረው እንዳለ። በዚህ በራይቱ ነው ካልኩ ራይቱ እንዳለ እዚህ ጋር ቀየረው። በዚህ ነው የምፈልግ ካልኩ በዚህ ቀይርልኛል። በዚህኛው ከፈለኩ በዚህኛው፣ አይ አልፈልግም ካልኩ ደግሞ ይሄ ነን ብለው ይሄው ነን አደረገው ማለት ነው። አይ በቁጥር ነው ካልኩ ደግሞ እዚህ ጋር ነምበሮች አሉ አይደል? ይሄው እዚህ ጋር መርጣለሁ ማለት ነው። በዚህ በሮማን ነው በዚህኛው ነው። አይ በቁጥር ነው የምፈልግ ካልኩ ደግሞ ይሄው በቁጥር ያደርግልኛል። ሁሉንም በነምበር አድርጎታል። ግን እነዚህኞቹን በቡሌት ነው የምፈልግ ካልኩኝ ሴሌክት አደርግለትና በቡሌት አድርጋቸው ብለዋለሁ። ይሄው እዚህ ጋር ቡሌት እንኳን እነካታለሁ ማለት ነው። ቡሌት ያደርግልኛል። እነዚህንም ገባ ብለው ያሉትን በቡሌት ነው የምፈልገው ካልኩ ምን ያደርግልኛል ማለት ነው? በቡሌት ያደርጋቸዋል ማለት ነው። ይችን ቡሌቷን እነካለሁ ማለት ነው። ዜን እነዚህንም በቡሌት እንዲያደርግልኝ ፈለኩኝ። ቡሌቷን እነካለሁ ማለት ነው። ነገር ግን እንደምታዩት ከዚህ ከቁጥሮች ገባ ብለው ነው ያሉት አይደል? እንዴት ገባሉ? አይ በዚህ ትክክል ነው እንዲሆን የምፈልገው ካልኩ ይሄው እዚህ ጋር እያያችሁ ቀስቷል። ወጣ አደረኩት። ይሄው ወጣ አደረኩት ማለት ነው። ከዚህ ትክክል ሆነ። ግን ገባ እንዲል የፈለኩ እቺ ገባ ወደዚህ ወደ ራይት ያለችውን ቀስቷን ስነካ ገባ አለልኝ ማለት ነው። ስለዚህ ይሄ ሌፍት ኤንድ ራይት ኢንዴንት ናቸው ማለት ነው። በዚህ መልክ ይሄንን ስላይዳችሁን ወይም ደግሞ የምጽፉትን ነገር በዚህ መልክ ማሳመር ትችላላችሁ። ውድ ቤተሰቦቻችን እንግዲህ እዚህ ሴክሽን ላይ እንዴት ፎርማት እንደምታደርጉ የተለያዩ ፎንት ስታይሎችን፣ ከለሮችን ፎንት ስታይል ማለት እዚህ ጋር ያሉትን ከለር እዚህ ጋር እንዴት እንደምትቀያየሩ ሌፍት፣ እነዚህ ደግሞ ሌፍት፣ ራይት፣ ሴንተር፣ ራይት ሳይድ እንዴት ይሄን ቴክስታችሁን ወደዚህ ወደ ግራ ወደ ቀኝ ወደ ሴንተር እንዴት ጀስቲፋይ ምናምን አድረግ እንደምትችሉ አይተናል። ሌላኛው ደግሞ አፐር ኬዝ እና ሎወር ኬዝ ለምሳሌ እዚች ላይ ትገቡና
ሎወር ኬዝ፣ አፐር ኬዝ ነው የምፈልግ ካላችሁ አፐር ኬዝ ማድረግ እንደሚችሉ፣ አይ ያንዳንዱን ወርድ ብቻ አድርግልኝ ካላችሁትም በዚህ መልክ ማድረግ እንደሚችሉ፣ አውቶ ኮሬክት እንዴት ብንሳሳት ራሱ ማስተካከል እንደሚችል አይተናል። ሌላኛው ደግሞ በዚህ መልክ በሚያምር መልክ በቁጥርና በቡሌት እንዴት ቡሌት መንበር ማድረግ እንደሚችል፣ እንዴት ገባ ወጣ እንደሚል እዚህ ጋር ወደዚህ ገባ ወደዚህ ይሄው ወደዚህ እንዲገባ ይሄ ገባ ብሎ ነው የተጻፈ። ወደዚህ እንዲወጣልኝ ደግሞ በዚህኛው ባረገው ይወጣል፣ በዚህኛው ባረገው ደግሞ ይገባል ማለት ነው። ይሄ ሌፍት ኤንድ ራይት እንዴት የሚለውን በዚህ ሴክሽን 3 ላይ አይተናል። ውድ ቤተሰቦቻችን ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረግን እንቀጥላለን ማለት ነው። አሁን ወደ ሴክሽን 4 ነው የምንሄደው ማለት ነው። ሴክሽን 4 ደግሞ በጣም አሪፍ ነገር ነው የምናየው ማለት ነው። ውድ ቤተሰቦቻችን ቴብል እንዴት ቴብል ኮንስትራክት እንዴት ቴብል ታስገባላችሁ ፓወርፖይንታችሁ ላይ የሚለውን ነው የምናይ ማለት ነው። ስለዚህ እሱን ለማየት ለምሳሌ በአዲስ ስላይድ ላይ ናችሁ ብለን እናስብ። እዚህ ጋር ራይት ክሊክ አድርገን ኒው ስላይድ እንበልና እናስገባ። ኒው ስላይድ አያችሁ፣ ልክ ራይት ክሊክ አድርጌ ኒው ስላይድ ስለው አዲስ ስላይድ እዚህ ጋር አስገብቶልኛል። ስለዚህ ቴብል ላስገባ ነው። አሁን እዚህ ጋር እንደምትመለከቷቸው ምን አለ? ይሄው ቴብል አለ፣ እዚህ ጋር ቻርት አለ፣ እዚህ ጋር ደግሞ ኢንሰርት ስማርት ግራፊክ ይላል፣ ኤስ ፒክቸር ይላል፣ ኤስ ኦንላይን ፒክቸር ይላል፣ ኤስ ኢንሰርት ቪዲዮ ይላል። ሁሉም ነገሮች እዚህ ስላይዳችሁ ላይ አሉ ማለት ነው። እኛ የምንፈልገው ምንድን ነው? ቴብል ነው። ይህችን ክሊክ ላድርጋት። ይሄው ክሊክ ሳደርጋት ራሱ ቴብሉ ያዝዘኛል ማለት ነው። ስንት በስንት የሆነ ነው ማስገባለን። ኮለመን ስንት ነው? ሮ ስንት ነው? ይሄውን 5 በ2 ነው። እኔ ግን ኮለመኑን 2 ላድርገው ብዬ ነው ያሰብኩት። 2 አደረኩት ኮለመኑን፣ ሮውን ደግሞ 5 ላድርገው ብዬ ነው ያሰብኩት። ስለዚህ ኦኬ እለዋለሁ። ይሄው ቴብል ላይ ገባ ማለት ነው። ስለዚህ ይሄ ቴብል ገብቷል። እዚህ ጋር ዲዛይን እመርጣለሁ። የፈለኩትን ከለር መመራረጥ እችላለሁ። ይሄው እዚህ ጋር እንደምትመለከቱት የተለያየ ዲዛይን የተለያየ ነገር መምረጥ እችላለሁ። ይሄንን እንትን ብስለው ደግሞ በጣም ብዙ ዲዛይኖች አሉ። ከዚህ መመራረጥ እችላለሁ ማለት ነው። ስለዚህ በዚህ መልክ ከመረጥኩ በኋላ ከዛ እዚህ ጋር ምን ማድረግ እጀምራለሁ? ይሄው እዚህ ላይ መጻፍ እጀምራለሁ ማለት ነው። ይሄ ቴብሉ ስቱደንት ላይ ምን ልል እችላለሁ? እዚህ ጋር ደግሞ ምን ልል እችላለሁ? አቨሬጅ ሪዛልት ውጤታቸው ሪዛልት ብዬ የተማሪዎች ስም እዚህ ጋር ጽፋለሁ። እዚህ ጋር ደግሞ ውጤታቸውን ጽፋለሁ ማለት ነው። በቴብል ለመጻፍ ስለፈለኩ። ስለዚህ ያዘጋጀሁት እዚህ ጋር ስላለ እሱን እዚህኛው ላይ አዘጋጅቻለሁ። ለምሳሌ ተማሪዎቹ እና አሌክስ፣ ጆን፣ አና እና ጄምስ የተባሉ ተማሪዎች ናቸው ብለን እናስብና ከዛ አቨሬጅ ውጤታቸው የአሌክስ 83፣ የጆን 87፣ የአና 75፣ የጄምስ 90 ነው ብለን አሰብን ማለት ነው። ከዛ ይሄን ምን አረግን ማለት ነው? ኢዲት አረግን ማለት ነው። እንዴት ዳታ እንደምናስገባ ቴብላችንን ኮንስትራክት አረግን፣ እንዴት ደግሞ ዳታ ማስገባት እንደምንችል አየን ማለት ነው። ስለዚህ ይሄንን ቅድም እንዳልኳችሁ ክሊክ ታደርጉና ይሄ ጽሁፍ ወደ ዳር ይምጣልኝ ካላችሁ ሆም ላይ ትገቡና እቺ ቅድም ባሳየዋችሁ በዚች በፈለጋችሁት ቦታ ላይ ማስቀመጥ ትችላላችሁ ማለት ነው። ሴንተር ከፈለግን ሴንተር እናደርገዋለን ማለት ነው። ሌላኛው how to cut row and paste on table። ለምሳሌ እዚህ ጋር ምን ላድርግ? እዚህ መሃል ላይ ሌላ አንድ እንትን ላስገባ። አንድ ሌላ ሮ ለማስገባት ጆን ላይ ከጆን በላይ ምን ላድርግ? ጆን ላይ ራይት ክሊክ አድርግና ይኸው እዚች ጋር ምን መጣችልኝ? ኢንሰርት የምትል መጣች። እዚች ላይ ቀስቷን ልካት ምን ይለኛል? ኢንሰርት ኮለመን፣ ኢንሰርት ኮለመን ቱ ሌፍት፣ ኮለመን ቱ ራይት ይላል። እኛ ሮ ነው አሁን የፈለግ ሮ አባቭ ላድርግ ቢለው እሺ አባቭ አድርገው። አባቭ ይኸው ከጆን በላይ ምን አደረገልኝ? አንድ ሮ አስገባልኝ ማለት ነው። ከዛ የጆንን ምን ላድርገው? ወይም የጀምስን ወይም የጀምስን ከት ላድርገው። ከት እንዴት ከት ላድርገው? ከት ላድርገው ለምሳሌ
ራይት ክሊክ አድርጌ ይሄው ከት የጀምስን ከት አደረኩት ጠፋ ማለት ነው። ልክ እዚህ ላይ ወስጄ ቅድም የሰራው ላይ ፔስት ላድርገው ራይት ክሊክ አድርጌ ይሄው ፔስት ኦፕሽን እዚህ ጋር መጥቷል። ፔስት ሳደርገው ይሄው ጀምስ እዚህ ጋር ፔስት አደረኩት። ሃው ቱ ከት ሮ ኤንድ ፔስት ኦን ቴብል እንዴት ፔስት እና ከት አድርጌ እንዴት ፔስት እንዳደረኩት ነው ያሳየኋችሁ እዚህ ጋር። እንዴት ኢንሰርት ኒው ሮ ኤንድ አባቭ ቢለው ቅድም ያሳየኋችሁ እንዴት ኢንሰርት እንደምናደርግ ዲዛይኑን የዚህን ዲዛይን አሁን ክሊክ አድርጌ ልክ እዚህ ጋር ክሊክ እናደርግና ዲዛይኖቹን መቀያየር እንችላለን። ልክ ዲዛይን የሚለው ላይ ገብተን ይሄው ሉክ ቅድም ባሳየኋችሁ መንገድ መቀያየር እንችላለን። ይህን ክሊክ ሳረገው ዲዛይኑን በዚህ መልክ መቀያየር እንችላለን ማለት ነው። ሶ ቼንጅ ዘ ዲዛይን ቴብል። ስለዚህ በሴክሽን 4 ቴብል እንዴት እንደምናስገባ እንዴት ኮንስትራክት እንደምናደርግ ከዛ ደግሞ ይሄንን ወደ ፖዚሽኑ ቴክስት ፖዚሽናችንን ወደ ሴንተር ወደ ሌፍት እና ራይት መንቀሳቀስ እንደምንችል አይተናል። ከት ሮው ከት ማድረግ እንደምንችል ወይም ሮ ማስገባት ኢንሰርት ማድረግ እንደምንችል አይተናል። ዲዛይን መምረጥ እንደምንችልም አይተናል። ውድ ቤተሰቦቻችን በዚህ ሴክሽን 4 ማለት ነው። ሴክሽን 5 ላይ ስንሄድ የምናየው ቻርት እንዴት ማስገባት እንችላለን። ቻርት how to create enter data and edit chart ነው። ለምሳሌ እዚህ ጋር አሁን ቅድም እንደ አሳየው ራይት ክሊክ አድርጌ አንድ አዲስ ኒውስ ላይ ላስገባ። ቻርት ለማስገባት ቅድም ቴብል እዚህ ጋር ክሊክ አድርጌ ቴብል አስገብቻለሁ። አሁን ደግሞ ቻርት ኢንሰርት ልበለው። ይሄው የተለያዩ ቻርት አይነቶች አሉ። ፓይ ቻርት አለ፣ ላይን ቻርት አለ፣ ባር ቻርት አለ፣ ኤሪያ ቻርት አለ፣ ኤክስ ዋይ፣ ስቶክ፣ ሰርፌስ የተለያዩ ቻርት አይነቶችን መምረጥ እንችላለን ማለት ነው። በእኛ ኬዝ አሁን ይሄ ኮለምን ቻርት የሚለውን ልምረጥና የሁለተኛውን መረጥኩት። ኦኬ ልበል። አሁን ይገባልኛል ማለት ነው። ሉክ ገብቷል። ባይ ዲፎልት ነው ባይዘው ይገባል። ባይ ዲፎልት ሶስት ሲሪሶች የያዘ ሲሪስ 1 2 3 የካታጎሪ 1 2 3 4 አራት ካታጎሪ የያዘ እና ይሄ ኤክሴሉም አብሮ መጥቷል ማለት ነው። ስለዚህ ከዚህ ውስጥ እኛ የምንፈልገው አሁን ይሄንን ካታጎሪ መቀየር እንችላለን። ይሄን ካታጎሪ ሪኔም ማድረግ ይችላል ማለት ነው። እዚሁ ላይ እንዳለ ቼንጁን ማየት እንችላለን። ለምሳሌ 4.3 የሚለውን 10 ብናረገው እና ኢንተር ብለው ሉክ ይሄ ካታጎሪ 1 እንዴት እንደተቀየረ። ለምሳሌ ይሄን ካታጎሪ 2 ተመልከቱት። ይሄንን ቫልዩ ሲሪስ 1ን ልቀይርበት 15 ላድርገው ኢንተር ልበል። አያችሁት ካታጎሪ 2 እዚህ ጋር እንዴት እንደሚቀየር። እዚህ ጋር ያለውን ዳታ በቀያየርነው ቁጥር እዚህ ጋር ያለውን ግራፉ እየተቀያየረ ያሳያችኋል። ለምሳሌ አሁን እዚህ ጋር እንግዲህ በእኛ በምንፈልገው መልክ መቀየር ፈለግን። ለምሳሌ እዚህ ጋር ተማሪዎቹ ይሄን ኤዲት ባደረገው ይሄንን ላጥፈው፣ እነዚህን አልፈልጋቸውም። ለምሳሌ ለማጥፋት ይሄን የምናደርገው ራይት ክሊክ አድርጌ ማጥፋት እችላለሁ። ዲሌት ብለው ዲሌት ኮለምን ይጠፋልኛል ማለት ነው። ሁለቱም ጠፉ። ስለዚህ ካታጎሪዎቹ 1 2 3 4 እና ሲሪየሱ ግን አንድ ሲሪየስ ብቻ ሆኖ ይመጣል። ለምሳሌ እዚህ ጋር አሁን ስቱደንት ይሄን ኔም ልበለው፣ ስቱደንት ኔም። ሲሪየስ 1ን ደግሞ ምን ልበለው? አቨሬጅ ሪዛልት አልኩት። እችን ለማስፋት እዚች ጋር ትሄዱና ዳብል ክሊክ አድርጓት። እችን ዳብል ክሊክ ሳደርጋት ይሄው ጽሁፉ እንደዚህ ይሰፋልኛል። እሺ ከዛ ሪዛልታቸው ለምሳሌ ይሄ ስቱደንት ኔሙ ማን ልበለው? አሌክስ። እሺ ሁለተኛው ደግሞ
አበበ። ሶስተኛው ዳጊ ዳጊ ዳጊ። አራተኛው ማን ልበለው? አስቴር ልበለው? አስቴር አስቴር። እሺ አልኳቸው። ውጤታቸውን እዚህ ጋር ልጻፍ። አሌክስ ስንት አመጣ ልበል? 85። አበበ ስንት አመጣ ልበል? 75። እሺ ዳጊ ስንት አመጣ ልበል? 90። አስቴር ስንት አመጣች እንበል? 95። ሉክ አያችሁ ቴብላችሁ አሁን እንዴት እንደሆነ ይሄው እዚህ ጋር ያሳያችኋል። ያበበ ትንሽ ዝቅ ይላል። ይሄን ያሳያችኋል። ከዛ መቀያየር ትችላላችሁ። ዲዛይናችሁ ለምሳሌ ምን አለ? ይሄው ይሄን ነው የምፈልገው፣ ይሄን ነው የምፈልገው፣ ይሄን ነው የምፈልገው። የተለያየ ዲዛይን እዚህ ጋር ያመጣላችኋል። መምረጥ ትችላላችሁ ማለት ነው። ምን መጨመር ትችላላችሁ? እዚህ ጋር አድ ቻርት ኤሌመንት መጨመር ትችላላችሁ። እዚህ ጋር ምን አለ? ለምሳሌ እና ለዚህ ጋር ፐርሰንቴጅ በፐርሰንቴጁ ነው እያሳያችሁ ነው። ፐርሰንቴጅ ብነካው አሁን ያው ፐርሰንቴጁን ያሳያችኋል። ሌላኛው ሌጀንድ ለምሳሌ የቱ ጋር ልጻፈው? ይሄ ቶፕ ላይ ነው ወይስ ራይት ላይ ነው ወይስ የቱ ጋር? ቦተም ላይ ነው። አይ ቶፕ ላይ ጻፈው ካልኩት ይሄው ሌጀንዱን አቨሬጅ ብሎ አቨሬጅ ሪዛልት ብሎ ከላይ ጽፎልኛል። ኩዊክ ሌአውት ለምሳሌ እዚህ ጋር የተለያዩ ሌአውቶች ይሄ ልጠቀም ብል ይሄው በዚህ መልክ ይሄ አለ የተለያዩ ሌአውቶችን ያሳየኛል። ይሄ አለ፣ ይሄም ሌላኛው ሌአውት ነው፣ ይሄም ሌላኛው ሌአውት ነው፣ ይሄ ሌአውት ነው። ስለዚህ የተለያዩ ሌአውት ከለሩን ደግሞ በዚህ መልክ ምን ላድርገው? ቀይ ላድርገው? ይሄኛውን ልጠቀም? ይሄ ልጠቀም? የትኛው ከለር? አያችሁ መቀያየር ትችላላችሁ ማለት ነው። ከለር መቀያየር ትችላላችሁ ማለት ነው። ቼንጅ ቻርት ታይፑን መቀየር እንደነገርኳችሁ በዚህ መልክ መቀየር ይቻላል ማለት ነው። በዚህ መልክ ነው እዚህ ጋም የሰራሁት። እዚህ ጋም ለማሳየት የሞከርኩት ራይት ክሊክ አድርጋችሁ ኤዲት ዳታ የሚለውን ብናይ ይሄን ስቱደንት ኔም አለ እዚህ ጋር እዚህ ጋር እና አሌክስ፣ እነ ጆን፣ ማና፣ እነ ጄምስ ሪዛልታቸው በዚህ መልክ ተዘርዝሯል እና እዚህ ጋር ያሳያል። ውጤታቸውን በዚህ መልክ ያሳያል ማለት ነው። አቨሬጅ ሪዛልታቸው ይሄን ይመስላል ማለት ነው። ከዛ ሌላኛው የምናየው ኩዊክ ሌአውቱን እዚህ ጋር አይተናል። እዚህ ጋር ኩዊክ ሌአውት ምን እንደሚመስል በዚህ መልክ ማየት ትችላላችሁ ማለት ነው። መቀያየር ይቻላል ቅድም እንዳየነው። ሌላኛው ከለር ኦፍ ዮር ቻርትስ ከለሩን እዚህ ጋር ከለር የሚለውን በመቀያየር ማየት እንደምንችል አይተናል። ሌላኛው ቻርት ስታይሎቹ ደግሞ እዚህ ጋር ያሉት እነዚህ ቻርት ስታይሎች ናቸው። የተለያዩ ቻርት ስታይሎችን አይተናል። እዚህ መቀያየር ትችላላችሁ ማለት ነው። ሌላኛው ወርድ አርት ስታይል ለምሳሌ እነዚህ ጽሁፎቹን ፎርማት ውስጥ እንገባና ፎርማት ላይ ገብተን ይሄ ወርድ አርት ስታይላችንን እዚህ ጋር እንደምትመለከቷቸው መቀያየር እንችላለን ማለት ነው። በዚህ መልክ የመቀያየር ስራ መስራት ይቻላል ማለት ነው። ይህን ይመስላል ወርድ አርቶቹ። ሌላኛው ሃው ቱ ኢንሰርት ሼፕ ኤንድ ፎርማት ሼፖች ለምሳሌ እነዚህ ሰርክል የሆኑ ነገሮች እንዴት ገቡ ለምሳሌ ምናምን የሚለውን ኢንሰርት ሼፕ ነው የምናደርገው። እዚህ ጋር ኢንሰርት ብለን እንገባና ይኸው እዚህ ጋር ሼፕ የሚለውን እንገባለን። ለምሳሌ ይህንን ይኸው እንደዚህ አድርገን እናመጣዋለን። ካመጣን በኋላ ራይት ክሊክ አድርገን ወይም እዚሁ ጋር ይኸው ከለሩ አለ ኖ ፊል ብንለው አሁን እንትኑ ይጠፋል። ይሄ ከለሩ ይጠፋና ከዛ ሼፕ አውት ላይን ገብተን ዌይቱን መጨማመር እንችላለን። እንደነዚህ
ምን ያህል ይወፍራል ይቀጥናል። ይሄን ብናደርገው ወፈር ይላል ቲክነሱ ማለት ነው። ከለሩ በተለያየ መንገድ ማድረግ ትችላላችሁ ማለት ነው። ከለሩን በዚህ መልክ ማድረግ ይቻላል ማለት ነው። እሺ ሌላኛው በሴክሽን 6 የምናየው how to add or insert images from pictures, online picture, screenshots, photo albums እነዚህን ነገሮች እንዴት ነው የምንጨምረው? ከዛስ ከጨመርን በኋላ ደግሞ ቴክስቶችን እንዴት በወርድ አርት በሚያምር መልኩ እንደዚህ መጻፍ እንችላለን የሚለውን ነው የምናየው። ለምሳሌ ይህንን ፒክቸር እንዴት እንደጨመርኩት ላሳያችሁ እና ይህን ኢንሰርት ውስጥ ገብተን ከዛ ይሄው እዚህ ጋር ፒክቸር የሚለውን እነካለን ወይም ደግሞ ኦንላይን ፒክቸር የሚለውን ኦር ስክሪንሻት የሚለውንም መንካት ይቻላል። ፎቶ አልበም የሚለውን መንካት ይቻላል። በዚህ ኬስ ግን እኔ እንዴት እንደጨመርኩት እዚህ ጋር ላሳያችሁ። ፒክቸር የሚለውን እንነካና ከዛ ያያችሁት እዚህ ጋር የት ነው የገባው? መጀመሪያ ዲስክቶፕ ላይ ገባው። ከዛ ላይብራሪ ውስጥ ከዛ ፒክቸር ነካው። ይሄው ሳምፕል ፒክቸር የሚለው ገባ። ለምሳሌ ይሄንን ማስገባት እችላለሁ ወር ደግሞ ይሄንን ቅድም ያሳየኋችሁ ይሄ ፒንግዊንስ የሚለውን ኢንሰርት አልኩት። ልክ ኢንሰርት ሳደርገው በዚህ መልክ ይገባል ማለት ነው። መጀመሪያ ስላስገባሁት በዚህ መልክ አስገብቼዋለሁ ማለት ነው። ከዛ ይህን ጽሁፍ ጻፍኩለት ማለት ነው። ይህን የጻፍኩት የት ገብቼ ነው? ልክ እዚህ ጋር ፎርማት የሚለው ላይ ገብቼ ይህን ኢሜጁን ነካውና ፎርማት የሚለው ላይ ስገባ ኢንሰርት የሚለው ይሄው ወርድ አርት የተለያዩ ወርድ አርት መጻፊያ ያሉ ይህን ክሊክ ባደረገው ወርድ አርቱን ራሱ ኤዲት ማድረግ ይችላለሁ። ይሄው እዚህ ጋር ወርድ አርት አለኝ። ይሄው ጽሁፉን በዚህ በተለያየ መልክ ለምሳሌ ይህን ክሊክ ባደረገው ፔንግዊንስ የሚለው የተለያየ ጽሁፍ ይመጣል። ይሄው ይቀያየርልኛል ከለሩ። ሶ በሴክሽን 6 ያየነው ምንድነው ማለት ነው? ፒክቸር ሊሆን ይችላል ኦር ደግሞ ፒክቸሮች ደግሞ ከየት ሊገኙ ይችላሉ? ከኦንላይን፣ ከስክሪንሻት፣ ከፎቶ አልበምስ ምናምን እዚህ ጋር እንደዚህ መጨመር እንደምትችሉ አይተናል ማለት ነው። ለዚህ ሴክሽን ይሄ ነበረ ማለት ነው። ወደ የሚቀጥለው ሴክሽን እንሄዳለን። ሴክሽን 7 ላይ how to create drawing objects in PowerPoint እንዴት እንደዚህ ላይን ሆሪዞንታል ላይን ሊሆን ይችላል ቨርቲካል ላይን እነዚህን አሮዎቹን ኢሜጅ ላይ ደግሞ ቴክስት እንዴት እንደምንጽፍ ነው የምናይ ማለት ነው። ስለዚህ ይህን ለማድረግ ኢንሰርት ታብ ላይ ነው የምትሄዱት። ኢንሰርት ታብ ላይ ትሄዱና ከዛ ለምሳሌ ሼፕ የሚለው ላይ ይገባለው። ከዛ ይሄው ላይን ላይ ገባው። ከዛ ይሄን ድሮ ላድርገው። ለምሳሌ እዚህ ጋር አድርገው ወይስ እዚህ ጋር ምንጭላል? ይሄው ላይን አደረኩና ሳለቀው ማንን ልጫን? ሽፍት ኪ ልጫን። ለምን ቀጥታ ሆሪዞንታል እንዲሆን ያያችሁት? ምንም ዳይሬክት ስትሬት እንዲሆንልኝ ሳለቅ ይሄን ይዤ ኢንሰርት ሼፕ አሁንም ላይን ቨርቲካል ነው የምሳለው። ደግሞ ቨርቲካል አሁን እዚህ ጋር ልሳልና እቺ ይሄው እንደዚህ አድርጌ ብለቀው አሁን ይሄ ቨርቲካል አይደለም ማለት ሽፍትን ብቻንስ ራሱ ይመልሰዋል። አያችሁ? ሽፍትን ስጫን ልክ ራሱ ዳይሬክት ቨርቲካል አደረገ ማለት ነው። ከዛ በኋላ ምን ላድርግ? እነዚህን አሮዎቹን ማስገባት እችላለሁ። አሮዎቹን ለምሳሌ ለማስገባት አሁንም ኢንሰርት ውስጥ ነው የምገባ። ኢንሰርት ሼፕ ያሮ ነው። ስለዚህ ይህንን እንደዚህ አድርጌ ይሄው አሮ ነው ማለት ነው። ይሄ አሮውን ክሊክ አድርጌ ደግሞ እንትን ማድረግ እችላለሁ። ፎርማት ውስጥ ገብቼ ሼፕ አውትላይን እንገባና ሼፕ አውትላይን ከገባው በኋላ ይሄ ዌጁን እንደዚህ ማድረግ እችላለሁ። ዳይሬክሽኑን ደግሞ ይሄው መቀያየር እችላለሁ። ለምሳሌ ዌጁን ልጨምረውና ዌጁን ትንሽ ወፈር ላድርገው እንደዚህ ይሄን ማድረግ እችላለሁ። ይሄ ቀጠን ወፈር ያለ ላድርገውና ከዛ ዳይሬክሽኑን እንዴት ይሆንልኝ? እዚቹ ሼፕ አውትላይን ነው የምሄደው። ሼፕ አውትላይን ከዛ ይሄው ስካሮቹ ምን አይነት ይሁን? ይሄው አያችሁት?
እንደዚህ ሳደርገው ይቀይረዋል ዳይሬክሽኑ። እንደዚህ ሁለት ዳይሬክሽን ይሆናል። ይሄ ይሆናል፣ ይሆናል። ስለዚህ ይሄኛው ነው ያደረኩት። ለምሳሌ በዚህ ኬዝ ከለሩ ደግሞ እዚህ ጋር ከለሩ መቀየር ይችላል። እንደምትመለከቱት ቀይ አለ፣ የሰማያዊ አለ፣ ቢጫ አለ። በዚህ መልክ ከለራችንን መቀየር እንችላለን ማለት ነው። ሌላኛው እንዴት እንትን መጨመር እንደምንችል ጽሁፍ ኢሜጅ እናስገባና ኢንሰርት ታብ ከዛ ሼፕ ከዛ ይሄን ኦቫል አመጣው። ኦቫሉን አምጥቼ አሁን አለቀቁትም፣ shift ልጫን ወደ ሰርክል ይቀይርልኛል። ስለዚህ ሰርክሉ ላይ ደግሞ ጽሁፍ መጻፍ ፈለኩ። ራይት ክሊክ አደረግበትና ምን እለዋለሁ? ኤዲት እለዋለሁ። ስለዚህ አሁን መጻፍ እችላለሁ። ሰርክል ብዬ ጻፍኩበት። ስለዚህ ራይት ክሊክ አድርገን እዚሁ ጋር መጻፍ እንችላለን። የዚህን ከለሩን ይሄን አልፈለኩትም ሌላ ከለር ላድርገው ካላችሁ ደግሞ ይሄ መቀያየር ትችላላችሁ። ከለራችንን በምንፈልግ መልኩ ይሄ የአውትላይን ነው፣ የአውትላይን ከለር ነው። የራሱን ከሆነ ደግሞ በዚህ መልክ መቀያየር ትችላላችሁ። የራሱን ከለር ብቻ ማድረግ ትችላላችሁ። ሌበር ምናምን ትችላላችሁ። ይሄ ነው። ሌላኛው ሌላ ሼፑ ላይ ሌላ ሼፕ ማስገባት ይቻላል። እዚህ ጋር አሁን ይሄ እዚህ ጋር እንደምትመለከቱት ምንድነው ይሄ ሰርክሉ ላይ ሌላ ሬክታንግል አምጥቼ ቴክስት አድርጌበት ይሄው ሼፕ ታደርጋላችሁ። እዚህ ጋር ኢንሰርት ሼፕ ብለን ምን አመጣን? ይሄው ይሄን ሬክታንግል አመጣንና እዚህ ጋር ራይት ክሊክ አድርገን ኤዲት ቴክስት ከዛ ምን ብለን ጻፍንበት? እዚህ ጋር ሬክታንግል ብለን መጻፍ እንችላለን። ሬክታንግል ብለን መጻፍ እንችላለን ማለት ነው። ለምሳሌ ወይም እዚህ ጋር አሮ ብለን መጻፍ እንችላለን። ይሄ ለምሳሌ ይሄ አሮ ከሆነ ሮቴት ማድረግ ይቻላል። እንደዚህ ማድረግ ለምሳሌ ሮቴት ማድረግ ይችላላችሁ። ለምሳሌ ይሄ እንዲገልጽ ከፈለኩ ማለት ነው። እንደዚህ ይሄንን አሮ መጻፍ ሆሪዞንታል ላይ ነው ማሳየት። ስለዚህ በዚህ መልክ ኢሜጅን ከዛ ቴክስት ኢሜጅ ላይ መጻፍ እንደምንችል በዚህ ሴክሽን አይተናል ማለት ነው። ቤተሰቦቻችን ሌላኛው ሴክሽን 7ን አይተናል። ሴክሽን 8 እንይ ደግሞ በዚህ ሴክሽን 8 ደግሞ የምናየው ምንድነው? ሪፋይኒንግ ፓወርፖይንት ፕሬዘንቴሽን። ስለዚህ ፕሬዘንቴሽናችንን እንዴት ባክግራውንዱን መቀየር እንችላለን የሚለውን በመጀመሪያ ደረጃ ይህን ባክግራውንድ ለመቀየር እዚህ ቤት እንገባለን። ዲዛይን ታብ ላይ እንገባና ባክግራውንዱን እንቀይረው። ባክግራውንድ ይሄ ፎርማት ባክግራውንድ ይላል። እዚህ ጋር እንገባና ክሊክ አድርገን እዚህ ጋር እንደምትመለከቱት ሶሊድ ፊል የሚል አለ፣ ግራዲየንት የሚል አለ፣ ፒክቸር ኤንድ ቴክስቸር ፊል የሚል አለ። እንደዚህ አድርገን ምን እናደርጋለን ማለት ነው? ባክግራውንዳችንን መቀየር እንችላለን ማለት ነው። ሌሎችም ነገሮች አሉ። ሌላኛው ቼንጂንግ ዘ ቲም ኦፍ ዘ ፓወርፖይንት ፕሬዘንቴሽን። አሁን ይሄ እንደምታዩት እዚህ ጋር የተለያዩ ዲዛይኖች አሉ። እሱን መቀያየር እንችላለን። ለምሳሌ ይሄን ብናደርገው ያያችሁት ተቀየረ ማለት ነው። ይሄ ቢደረግ ይሄን አሁንም ያደርገዋል፣ ይቀይረዋል። ልክ እንዳለ እየቀያየረው ይሄዳል ማለት ነው። ስለዚህ ይሄንን ብንመርጥ ለምሳሌ ፓወርፖይንታችን ዲዛይኑ በዚህ መልክ ይሆናል ማለት ነው። ሌላኛው ደግሞ አዲንግ ትራንዚሽን ደግሞ እንዴት ነው የምንጨምረው? ትራንዚሽን ለመጨመር የቱን ጋር እንገባለን? ይሄው እዚህ ጋር ትራንዚሽን ጋር እንገባና ከዚህ እንመርጣለን። ትራንዚሽን ታብ ላይ ገብተን ለምሳሌ ይሄን ብናደርግ እንደምን
እንደዚህ ነው የሚገልጸው። ይሄ ምን ማድረጋውስ እንደዚህ ነው። ዴስ እንደዚህ ይመጣል። ይሄ በዚህ መልክ ይሆናል። አንከበር የሚለው ይሄ ምን ማድረጋውስ እንደዚህ እየገለጸልን ይሄዳል ማለት ነው። ከዛ እዚሁ ላይ እንዳለ ምን ማድረግ እንችላለን? ዱሬሽን ታይም ልናስቀምጥ እንችላለን። 1 ሰከንድ ማለት ይቺ ነች። አፍተር 1 ሰከንድ ብየዋለው። አፍተር 1 ሰከንድ ነው ብየዋለው። አፕላይ ኦል ካልኩ በኋላ ከዛ ያው በእያንዳንዱ ሰከንድ ምን ያደርግልኛል ማለት ነው። ከአንደኛ ጀምርና በእያንዳንዱ ሰከንድ አፕላይ ኦል ብዬ ከዛ ምን አድርገው አልኩት ፓወርፖይንት አድርገው አልኩት። በራሱ በእያንዳንዱ ሰከንድ ምን ያደርግልኛል ማለት ነው፣ ያመጣዋል ማለት ነው። ይሄ ማለት ነው። ይሄ እዚች ጋር ታይሙን አሬንጅ ካልፈለኩ ደግሞ ይቺን አንዴ ካረጋትና እወጣለሁ ማለት ነው። ይሄ ትራንዚሽን በዚህ መልክ ነው የሚደረገው ማለት ነው። ስለዚህ ይሄ እንዴት ስላይድ ትራንዚሽን ማድረግ እንደሚቻል አይተናል ማለት ነው። ሌላኛው አኒሜሽን ደግሞ እዚህ ጋር አኒሜሽን ታብሌ እንገባና ለምሳሌ እንመርጣለን ቴክስት አኒሜሽን። ይህንን ነው አኒሜት ማድረግ የፈለኩ። ከዛ ላይን አለ እንደዚህ ነው የሚያደርገው። ይሄ ባደረገው ደግሞ እንደዚህ ያደርገዋል። ይሄ እንደዚህ ባደረገው ደግሞ በዚህ መልክ ያደርገዋል። ይሄ ባደረገው ደግሞ በዚህ መልክ ሼፕ መልክ ያደርገዋል። የተለያዩ አኒሜሽኖች አሉ። እዚህ ጋር መምረጥ ትችላላችሁ። በጣም ብዙ አይነት አኒሜሽን አለ። በዛ መልክ ማድረግ ይቻላል። ይሄ ኢሜጁን አኒሜሽን አኒሜት እንዲያደርግ ፈለኩ። ለምሳሌ እቺ ፍላይ አድርጋት ይሄው በጣም አኒሜት ያደርግልኛለች። በዚህ መልክ አኒሜት ያደርግልኛል። በዚህ መልክ አኒሜት ያደርግልኛል። ስለዚህ አኒሜሽንን አይተናል። ኢሜጅ አኒሜሽን ነው የሚባለው ይሄኛው። ይሄ ከላይ ውስጥ ያለው ደግሞ ቴክስት አኒሜሽን በሚል አይተናል ማለት ነው። እንግዲህ ቤተሰቦቻችን በዚህ ሴክሽን ያየ ነው ባክግራውንድ እንዴት መቀየር እንደምንችል እዚህ ዲዛይን ላይ ገብተን ባክግራውንድ እንዴት መቀየር እንደሚቻል እዚህ ጋር አይታችኋል ማለት ነው። በዚህ መንገድ ባክግራውንድ ቀይረናል። ሌላኛው ደግሞ የተለያዩ እንትኖችን ዲዛይኖችን ከዚህ ጋር መምረጥ እንደሚቻል አይተናል። ሌላኛው ትራንዚሽን ላይ ገብተን የተለያዩ ትራንዚሽኖችን መምረጥ እንደሚቻል አይተናል። ሌላኛው አኒሜሽን ላይ ገብተን የተለያየ ቴክስትም ኢሜጅም አኒሜሽን አይተናል ማለት ነው። ቤተሰቦቻችን ላይክ በተና እየነካችሁ ይህን ቻናል መደገፍ ትችላላችሁ ማለት ነው። ቤተሰቦቻችን ሌላኛው ሴክሽን 9 ላይ የምናየው ፕሪንቲንግ ኤንድ ኤክስፖርቲንግ ኦፕሽን ነው። እንዴት ኤክስፖርት እናደርጋለን? ወደ ምንድነው ኤክስፖርት የምናደርገው? ወደ ሃንድአውት ኤክስፖርት ልናደርገው እንችላለን። ሌላኛው ደግሞ ወደ ፒዲኤፍ ልንቀይረው። ስለዚህ ወደ ወርድን መቀየር ይቻላል፣ ወደ ፒዲኤፍ መቀየር እንችላለን ማለት ነው። ፋይናሊ እንዴት ሼር እንደምናደርገው ነው የምናይ ማለት ነው። ለምሳሌ ይህን ዶክሜንት አሁን ምን ላድርገው? ወደ ወርድ ልቀይረው። ወደ ወርድ ወይም ደግሞ ወደ ሃንድአውት ዶክሜንት ልቀይር። እንዴት ነው የማደርገው? እዚህ ጋር ፋይል ላይ ሄድና ይሄው ኤክስፖርት ላለው ከዛ ክሬት ሃንድአውትስ ሚለውን ነካለው። ከዛ ክሬት ሃንድአውትስ ሚለውን ነካለው። ከዛ ይችንን እጫናለሁ። ላክ ላይንስ ኔክስት ቱ ስላይድ ይችን መጥለታለሁ። ከዛ ኦኬ ማለት ነው። ከዛ ምን ያደርግልኛል? አውቶማቲካሊ ወዴት እየቀየረው ነው ማለት ነው? ወደ ወርድ ዶክሜንት እየቀየረ ነው። ይሄን ፓወርፖይንት ወደ ወርድ ዶክሜንት ምን እያደረገልኝ ነው ማለት ነው? እየቀየረልኝ ነው ማለት ነው። ያው ፕሮሰስ እያደረገ ነው። አሁን እዚህ ጋር እንደምትመለከቱት በዚህ መልክ ይሄው ቀይሮታል። አያችሁ? አሁን ይሄን ወደ ወርድ ይሄን ፓወርፖይንት ወደ ወርድ ቀይሮ ይሄው
ልክ 11ዱን ስላይድ በዚህ መልክ አስቀምጡታል ወደ ወርድ ቀይሮ። ከዛ ኖታችሁን እዚች ላይ እየጻፋችሁ ምን ማድረግ ትችላላችሁ ማየት ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት አሁን ይሄው ትንሽ ክስማይዝ አድርጌው ነው። ይሄው ኖታችሁን እዚች ላይ እየጻፋችሁ ይቺ አሁን ሴክሽን አለች። ኖቱ እዚህ ጋር መጻፊያ ያላት ሴክሽን 2 ነች። እቺ ወደ ወርድ ተቀይሮ ነው እያችሁት። ያ በዚህ መልክ ኖታችሁን ወደ ወርድ ቀየራችሁ ማለት ነው። ወደ ወርድ ቀየራችሁ ማለት ነው። ሌላኛው ደግሞ ይህንን ዶክሜንት ሌላኛው ደግሞ ወደ ምን መቀየር እንችላለን? ወደ ፒዲኤፍ። አሁን ደግሞ እንዴት ወደ ፒዲኤፍ እንቀይረው የሚለው ነው። እሱን ለማድረግ ፋይል ውስጥ እንገባና አሁንም እናደርጋለን ኤክስፖርት እንለዋለን። ከዛ ቼንጅ ፋይል ታይፕ እንላለን። ወደ ፒዲኤፍ ልንቀይረው ነው። ከዛ ምን እናደርጋለን? እቺ ሴቫስ ነው የምንለው። ሴቫስ እንልና ምን ይለኛል እዚህ ጋር ይሄው አምጥቶልኛል። ልክ እዚች ጋር ሴቫስ ታይፔን ፒዲኤፍ አረጋታለሁ። እዚች ጋር ይቺው ፒዲኤፍ የምትል እዚች ጋር ገኘ። ፒዲኤፍን መርጣትና ሴቫስ ፒዲኤፍ አልኩት። ከዛ ይችን ሴቭ እላለሁ። ሴቭ ሉክ ይሄው ኮንቨርት እያደረገው ነው ወደ ፒዲኤፍ ኦልሬዲ ቀየረልኝ ማለት ነው። አያችሁት? ዶክሜንቱ 11 ፔጅ ያለው ፒዲኤፍ ይሄው ሉክ በሚያምር ሁኔታ ፓወርፖይንታችሁን ወደ ምን ቀየራችሁት? ወደ ፒዲኤፍ። ውድ ቤተሰቦቻችን ይህችን ቪዲዮ ሼር ያደረጋችሁ ሌሎች ጓደኞቻችሁ ማድረስ ይኖርባችኋል። በጣም አሪፍ ትምህርት ነው፣ እየተማርን ያለ ነው ማለት ነው። ስለዚህ ወደ ወርድ ቀየርን፣ ወደ ፒዲኤፍ ቀየርን ማለት ነው። መጨረሻ ላይ ይሄንን ፓወርፖይንት ሼር ማድረግ ትችላላችሁ። እዚሁ ላይ አሁንም ፋይል ላይ እንገባና ይሄው ሼር ስንለው ምን ማድረግ እንችላለን? በኢሜል ሼር ማድረግ ትችላላችሁ። ፕሬዘንት ኦንላይን ፕሬዘንት ማድረግ ትችላላችሁ። ፓብሊሽ ማድረግ ትችላላችሁ። ሴቭ ቱ ክላውድ ማድረግም ትችላላችሁ ማለት ነው። እና እነዚህ አይነት ኦፕሽኖችን መጠቀም ይቻላል። ሌላኛው እና የመጨረሻው ሴክሽን 10 ነው ማለት ነው። ሴክሽን 10 ነው። ሴክሽን 10 ላይ how to deliver a ፕሬዘንቴሽናችንን እንዴት ነው የምናቀርበው? ለማቅረብ ነው እንግዲህ ፓወርፖይንታችንን ለኦዲየንስ ለማቅረብ ስላይድ ሾው ነው የምትጠቀሙት ማለት ነው። ስላይድ ሾው እዚህ ጋር ማለላችሁ፣ እዚች ጋር ማለች ማለት ነው። ከታችም ማለች፣ እዚች መጨረሻ ላይ እቺ ምልክት ስላይድ ሾው ምልክት ነች። ልክ ይሄኛውን ስላይድ ሾው ስንነካ ግን ከየት ልጀምር ይለኛል። እዚህ ጋር ፍሮም ቢጊኒንግ ነው፣ ከረንት ስላይድ ላይ ነው። አሁን ምን ማድረግ ነው የፈለከው? ፕሬዘንት ኦንላይን ማድረግ ነው ምናምን ይለኛል። እና ከዚች ጋር ትመርጣላችሁ። እዚህ ጋር ማለት ሪከርድ ስላይድ ሾው፣ ይህን ስላይድ ሾው ፕሬዘንት እያደረጋችሁ ሪከርድ ማድረግም ትችላላችሁ። ይችን ብትነኳት አሁን ለምሳሌ እዚህ ጋር እንጣና ፍሮም ቢጊኒንግ ስላይድ ሾው አድርገው ብለው ፍሮም ዘ ቢጊኒንግ ያደርግልኛል። ከአንድ ይጀምራል ማለት ነው። ልክ ይኸው ከአንድ ይጀምራል። ይኸው 5 6 7 8 ላይ ደረሰ ማለት ነው። ስለዚህ እንደዚህ እያደረግን መሄድ እንችላለን ማለት ነው። ስለዚህ ይሄ ፍሮም ከረንት ስላይድ አሁን ስንተኛው ላይ ነው ያለው? 10 ላይ ነኝ አይደል? ይሄው ከረንት ስላይድ ልበለው። ይህችን በነካት ይሄው እዚህ ጋር ያለው ከ10 ጀምር ነው ያልኩት። ከ10 ጀምር ስላልኩት ነው። ከየት ልጀምር ስላለኝ ነው ከ10 ጀምር ብየው ነው ማለት ነው። ሌላኛው ፕሬዘንት ኦንላይን ያልኳችሁ ይህችን ፕሬዘንት ኦንላይን ላይ ፕሬዘንት ማድረግ እንደምትችሉ እና ሌላኛው ሪከርድ ማድረግ እንደምትችሉ ማለት ነው። እዚህ ጋር መጨረሻ ላይ እያሳየኋችሁ፣ በመጨረሻም በጣም የማመሰግናችሁ ይህን ቪዲዮ ስለተመለከታችሁት። ላይክ እና ሰብስክራይብ ማድረግ ያው
አይረሳም ማለት ነው። ስለነበረኝ ጊዜ ሁሉ ከልብ አመሰግናለሁ። ፕራክቲስ ማድረጋችሁን እንዳትረሱ። ባባይ